አሰላሙ አለይኩም ወራህመቱላሂ ወበረካቱ። አህሌን እንዴት ናችሁ? እንዴት ቆያችሁ? እንዴት አደራችሁ? እንዴት ዋላችሁ? በዚህ ሰሞን ጭፈራ ትንሽ እየጨፈራ አለ እስራኤል የመን ያላ ሶሪ አንዳንድ ጊዜ ማለት ነው ሰው ያኔ አላ አይደለ እውቀት አለውም ሊባል ግራ ይገባል፣ እውቀት የለውም ሊባልም ግራ ይገባል። ሰሞኑን የመን ትንሽ ምን ልበለው ይሄ ህፃኖች የሚያፈነዱት እንትን የለም የሚለው ስሙ ጠፋብኝ። ጡርጢያ ነው ምንድነው አላውቅም። አልሞም እሱን ወረወረች። ከዛም ቢሆለ ደግሞ አዳሜሽ ጨፈረ። ቀጥላ ደግሞ እስራኤል ደግሞ እንትን አንዳንዶቹን የላ ገደለች። የት የመን ላይ የዛን ጊዜ አሉ ያኔ ሁሉም ነውስ ያኔ አሁን የቱ ጋር ነው መሰላቸው የሚገርመው? የመንም ላይ ያሉት ሁቲዎች ናቸው። ሁቲዎች ደግሞ የየመንን ህዝብ የሚገድሉት ናቸው። አስቡትስ፣ ሴቶቹን የሚደፍሩት፣ ህፃኖችን የሚገድሉት፣ ምን የሚሉት የሚያርዱት፣ ያኔ ሸለቆ ውስጥ የሚደበቁት ልክስክሶቹ፣ ቆሻሻዎቹ ያኔ ከእስራኤል ምናቸውም አይሻለም። ያኔ እስራኤልም ደግሞ ምኗም አያበላም። እነዛኛዎቹ እስራኤል ስትመታ ይሄኛው ሰው ያለቅሳል፣ እነዛኛዎቹ ያለቅሳሉ። ሁቲዎች ደግሞ ሲመት እንትን ሁቲዎች ደግሞ ትንሽዬ የለም ትንሽዬ ቦምብም ትሆንስ እሱ ችግር የለም። ህፃኖቹ የሚጫወቱበትም ይሁን ክብሪትም ይሁን ችግር የለም። ሲወረውሩ ጀግኖች ይባላል። ልክ ሱብሃንአላህ ልክ ሱዳን ላይ ያለው ማነው ስሙ ዶግሎ ነው ምንድነው የሚባለው ስሙ? ኢንሻአላህ ስሙ ባፌ ላይ ማምጣ ከፈለገ እሱን ልክ በተለይ ደግሞ የለም እንደ ልማዴም ነው ይቅርታ ያኔ የሚቆጣም ካለ ይቆጣ። ልክ የኛዎቹ የለ ማሻአላህ ተባረከላ ቲክቶከሮች ደግሞ ቲክቶክ ላይ ፕሮፋይል አድርገውታል። ህዝቡን ሴቱን ልጅ ዛሬ ትላንትና ነው ከትላንትና ወዲያ ብቻ 10,000 ህዝብ ሞቷል። የት ሱዳን ላይ እስከና አጠቃላይ ማለት ነው። በአንድ ሳምንት ውስጥ 10,000 ሰው አስባችሁታል? ማን ነው ገዳዩ? መቼም ቡርሃን አይደለም። ኦኬ አው እናቃለን። ያኒ ሆን ተብሎ ከተባለና የቡርሃንን ስራ እንየው ከተባለ እርግጣው ቡርሃንም ልክ እንደ ሲሲ ነው። ያኒ ቡርሃን ሲሲ ቡርሃን ነው በቃ። ያኒ እሱም ልክ እንደ ሲሲ ማለት ነው። ማንኛውንም ሰው ገልብጦ ተነስቶ ከዛም በኋላ እሱ ወንበር ፍለጋ ነው የሚመጣው። ኦኬ ልክ እንደ ቡርሃን እንደ ሲሲ ማለት ነው። ግን ይሁን ከተባለ ደግሞ ወደ አይምሮ ወደ ልባችን ወደ ጭንቅላታችን እናስበው ደግሞ ከተባለ ምንም ይሁን ምን ወጣንም ወረድንም ቡርሃን ይሻላል። አሁን እዚህ ጋር ማን ይሻላል ወይ ማን አይሻልም አይደለም። እዚች ጋር ምንድነው ያኔ በአብዛኛው ሰው የትም ቦታ እኮ ነው የትም ቦታ ያኔ በተለይ ደግሞ የሚገርመው ነገር በማናውቀው ነገር ላይ ገብተን ተነስተን ገዳይን ማድነቅ ገዳይን አንበሳ ነው ማለት። አሁን ለምሳሌ በሰሞኑ የኛ ግድብ በተሞላ ሰዓት ማለት ነው ሽፍታውን ያንን ዶግሎ ነው ምንድነው የምትሉትን አምጥተው ተነስተው ይሄ እኮ ጀግና ነው ይሄ እኮ ጀግና ነው። ጀግናነቱ የቱ ጋር ነው? ጀግናነቱ የቱ ጋር ነው? እስኪ ጀግናነቱ ሴቶችን ስላስደፈረ ያገሩን ሴቶችን እንትን ስላለ ያኔ አጅነቢ ከሰው ሀገር አምጥቶ እንትን ስላለ ከዚህም በፊት ለምሳሌ እንበልና ሶሪ ያኔ ኦኬ ኦሬዲ እኔ ሀገሬን ወዳለሁኝ እንትን እላለሁ። ከዚህም በፊት አሁን ለምሳሌ ይቅርታ አድርጉልኝም አላውቅም ምን እንደምትሰሙ ምን እንጃ ምንም እንደምታስቡትኝም አላውቅም። ኤርትራ ገብታ ያኔ ቤተሰቦቻችንን ትግሬዎችን እንትን ስትል ደነቀች ያኔ ብዙም እንትን አሏት። ግን ዛሬ ግን ኤርትራ ላይ የመጣውን በላ ግን ማንም እንትን አላለውም። ያኔ ልክ እንደዛ ነው። ምን ለማለት ፈልጌ ነው? እኛ ምንድነው ከጨፈረ ምን ጨፍራለን ብዙዎቻችን። እኔ ስለ ሌላው ሀገር ሳይሆንም ማንኛውንም ነገር ማለት ነው ከጨፈረው ምን ጨፍራለን ካጨበጨበው ምን እናጨበጭባለን። ማሻአላህ ተባረከላ ያኔ መሊያኔን ኩል መካን
ካድናቂው አድናቂነን ካልቃሻው መልቃሻነን ሁሉም ትክክለኛ ነው ማሻአላህ ተባረከላ ትክክል ይሄ ትክክል والله ላዚም እሱ ነው የሰለቻችሁ እንበልና ሰሞኑን በቃ አሁን ምንድነው ቱኒሶች ማለት ነው ለታውቋቸው ትችላላችሁ ጨፈሩ ምን አሉ መጨረሻ ፈረንሳይ የካፍሮች ሀገር ናት የተባለችዋ አው ፈለስጢን ሀገር ናት ብላ አተረፈች ያኔ አላውቅም ትረዱኝ ሊሆን ይችላል ግን ፈለስጢን ኢራን ይቅርታ አድርጉልኝ ላስታውሳችሁ ደግሞ ሀቢበት ገልበኩም ያኔ የሚን ኢራን ምን አለች ፈለስጢን የምትባል ሀገር የለችም አለች ለምን ያውም ليش لا እኛ ፈለስጢንና እስራኤል የሚባል ሀገር አለ ማለት እኛ እስራኤል የምትባል ሀገር አለች ማለት ነው ያ ወህያት ኡመኩም والله በሉስኪ كيف يعني አንቺ እስራኤል እኮ የእስራኤል ቆንስላ አለ ከእስራኤል ጋር ጋዝ እነሱም ይገዛሉ እነዛኛዎችም ከነዛ ይገዛሉ ያም ለዛኛው ይሸጣል ማሻአላህ ተባረከላ ያኛውም ለዛ በዛኛው ይገዛል ግን ፈለስጢን የምትባል ሀገር አለች ምን ገዛል ያበላሹ አላሁ አክበር አይ እኛ ሀብታም ነን አሉ አሁን ግን والله ይገርማል ፈለስጢን የምትባል ሀገር የለችም ያይኒ እሺ ያኔ ይሄ ነው ግን ሳውዲ አረቢያ ግን ይሄ ማን ነው ስሙ ጠፋብኝ በኋላ እንትን ለዋለው ስሙን ይቅርታ አድርጉልኝ የገዛ ረብሻ ከጀመረ ጊዜ ጀምሮ ማለት ነው የሳውዲ አረቢያው ስሙ ማን እንደሆነ አላውቅም ፌሰል ነው አላውቅም ስሙ ብዙ ጊዜ ምረሰዋለሁ እሱ አንድ ቀን አዳሜሽ ማለት ነው ይቅርታ ፈለስጢኖችም ውጭ ላይ ሀገር ያሉ አውሮፓ ውስጥ ያሉ ምዝም ያሉ የትም ዱባይ ማራትም የትም ዱባይ ማራትም አልኩስ ሁሉም ቦታ ያሉት ሁላ ያኔ ማሻአላህ ተባረከላ አዳሜሽ እንቅልፉን እያረገ እግሩን ሰቅሎ እየተኛ ነው ግን ወዚር الخارجية ነው ምንድነው የምትሉት አላውቅም እንጃ እንቅልፉን አንድ ቀን እንኳን አልተኛም ያንን ሁሉ ያደረገ ከዛም በኋላ ኢራን እሷናት ያደረገችው ለኢራን እንዲያደረገቻት ለእስራኤል እንዲያደረገቻት እስራኤል ዛሬ ግን ምን አደረገች ኢራን طز فيكم كلكم طز ከዚህም በፊት ምንድን ነበር ያለው አንዱ ነው እኮ በኢራንና በአሜሪካ የተከደነ ወይ ደግሞ የተሸፈነ ራቆቱን እንደሄደ ነው ብሏል ከዚህም በፊት የታገር መንግስት እንደሆነ ባላስታውስም ይመስለኛል ሳዳት መሰለኝ ሳዳት ደግሞ የግብጽ መንግስት ማለት ነው የተገደለው ይሄንን ብሏል በኢራንና በአሜሪካ የተከደነ ወይ ደግሞ የተሸፈነ ራቆቱን እንደሄደ መቁጠር አለብን ብሏል ግን እውነቱን ነው ያኔ ግብጽም ሆነ አሜሪካንም ሆነ እሱ የራሱ ጉዳይ ነው ግን ሐቅ ነው ሌላው ደግሞ ምንድን ነበር ሰሞኑን በስብሰባው የመጣ ማለት ነው አሜሪካ ላይ በነበረው ስብሰባ ላይ ልክ ምናልባት አይታችሁት ሊሆን ይችላል ልክ ኔታንያሁ ሲገባ ማለት ነው አዳሜሽ የምር በቃ በጣም ደስ የሚል ነገር ነው አዳሜሽ ብሎ ተነስቶ ሁሉም ሰው ልክ እንዳውሬ ማለት ነው አውሬ እንዳየሰው ያኔ አለ አይደለ ኢብሊስ እንዳየሰው ከዛ ለቀው ተነስተው በባዶ እዛው በልበልበል እዛው ባለህበት ቁጭ በል ብለው ተነስተው ሁላቸውም ለቀውት ወጡ የዛን ጊዜ ደግሞ ልክ እናንተ ናችሁ የምትለቁኝ ያለ እዚህ መጣና ያመጣባቸው መቼም ምንን ያልቻለ ምንን ይችላል ምኑን ያልቻለ ሚስቱን ይችላል ነው ምንድነው የሚባል ተረት አለ አይደል ሀገራችን ላይ አሳውሱኝማ ረሳሁት ልክ እንደዛ እዛውም እያለ ይሄ ውሻ እዛውም እያለ ምን ያደርጋል አንድ ምንድነው ስሙ ምንድነው ገዛ ላይ ወደ 40 ምናምን ሰው አስጨፈጨፈ እዛው ይያለ ያኔ ኢየሱስ ስምምነት ላይ ናቸው ገና ያኔ ነገሩንም አልጨረሱም አንድ ሁለትም አልተባለም አንድ ሶስትም አልተባለም አልহামዱሊላህ በሳላ ኩል شيء ስለዚህ እኔ ምን ለማለት ፈልጌ ነው መሰላችሁ ስትሰሙ ስታዩም የሆነ እንደመጣለን መጨፈር የለብንም
ያንንም ማድነቅ የለብንም። ያንንም ማውረድ የለብንም። ለነገሩ ጊዜው ነው። ላላወቀው ማጨብጨብ፣ ያወቀውን ደግሞ ማውረድ የታወቀ ነው። እነዚህ ሰዎች እንግዲህ አላህ ያንሳልን ብለን ተነስተን ዱዓ ማድረግ ነው እንጂ ምንም ማድረግ አንችልም ብላችኋለሁ እኔ በበኩሌ ማለት ነው። እሺ ሰምታችኋል።